ስሜ አራያ መኮንን እባላለሁ። ነዋሪነቴ በኮሎምበስ ኦሃዮ ዩናይትድ ስቴትስ ነው። ዛሬ የተገኘሁት የፕራይም ሚኒስትር መለስ ዜናዊ የሀዘን መግለጫ በዲያስፖራ ኮሚኒቲ እየተሰጠ ስለሚገኝ በዛው የሀዘን መልእክቴን ለማድረስ ፕራይም ሚኒስትር መለስ ዜናዊ በጣም ጠንካራና ተጽዕኖ ፈጣሪ ፕራይም ሚኒስትር እንደነበሩ ማንም ሰው የሚገነዘበው ነው እና በሳቸው ሞት የተሰማኝ ሀዘን በጣም ከፍተኛ ነው። በአንድ በኩል ሀገራችን ኢትዮጵያ የእሳቸውን በሳል አመራር በማጣቷና እንደ ፐርሰን ደግሞ በህይወት ዘመናቸው እረፍትን ሳያውቁ ከ19 ዓመታቸው ጀምሮ እስከ ለተሞታቸው ድረስ እረፍትን ሳይቀምሱ በዚህ ዓለም በመለያቸው በጣም ሀዘን ተሰምቶኛል እና በዚህም ምክንያት ነው እዚህ ልመጣ የቻልኩት።
ሲስተር አልማዝ ከበደ እባላለሁ። እኔ መጣሁት ከስዊድን ስካንዲኔቪያን ነው። ዛሬ የተገኘሁት ሀዘኔን ለመግለጽ ነው። መለስ በጣም ጥሩ መሪ ነበር፣ የሚያዳምጥ ሰው ስለነበረ እንደ መጀመሪያ ሳይሆን በልማትና በእድገት ላይ ኢትዮጵያውያኖችን ትርታ በተለይኛ ዲያስፖራዎች ለዚህ ነገሩ ወሳኝ ሰው ሆኖ ስላገኘሁት የሱ ሀዘን ተሰምቶኝ ነው የመጣሁት። በተለይ ተማር የምንል ሰዎች ውጪ ያለን ሰዎች በተለይ እኔና ባለቤቴ እሱ ሳይመጣ ምሁሮችን ሰብስቡ የምንለውን በማዳመጥ ኢንተሌክቹዋሉን ሰራተኛውም ነጋዴው ሳይቀር ከውጪ የመሰብሰቡ ሁኔታ በጣም በላቀ ሁኔታ ነው የታገለው። እንዳውም የሚለን ቢሮክራሲዎችን ሰልችታቸው አትሂዱ ታገሏቸው፣ የውጪ ኢንቨስተሮች 199 ሀገር አላቸው፣ እናንተ ግራ አንድ ሀገር ኢትዮጵያ ያለቻችሁ ነግዱባት፣ ነግዱላት፣ ስሩባት ስለሚል ስለምወደው ነው። ግን ሰው ያው አይደለም፣ የሱን ደግሞ ስራኛ እንከተላለን ብዬ ወስኛ ነው የመጣሁት። ዳዊት ስብሃቱ ኢትዮጵያ ኤርላይንስ ዱባይ ሰራተኛ ነበርኩኝ። ብዙ ሀገር ኖር ያለው ሀገሬ ነኝ ያለሁት። የክቡር ጠቅላይ ሚኒስትራችንን ድንገት አሟሟት ያው ከህዝቡ ጋር ሀዘኑን ለመካፈል ነው። ከምንም በላይ የሀገር ወዳድነታቸው የሀገር ፍቅር ስሜታቸውን ከንግግር ውጪ በተግባር ያሳዩ መሪ ናቸው ብዬ በግሌ አምናለሁ። በረደድ ይባላል። ዩናይትድ ኪንግደም ኢንግላንድ ነበር ነው ለንደን። ዛሬ ለክቡር ጠቅላይ ሚኒስትሩ የተሰማኝን ሀዘን በግል ለመግለጽ ነው የመጣሁት። ከሌሎች ከውጭ ያሉ ወንድሞች እናቶች ጋር ሀዘኔን ለመግለጽ ነው የመጣሁት። ባጭሩ ለመግለጽ የህዝብ አገልጋይነታቸው ከሁሉ ነገር በላይ ሻይን ያደርጋል ወይም በጣም ተጸባርቆ የሚታይ እሱ ነው። የህዝብ አገልጋይ መሪ ናቸው። ጊዜያቸውን፣ ጉልበታቸውን፣ አእምሯቸውን፣ እውቀታቸውን ለሀገር የሰጡ ለሀገር ብቻ ሳይሆን ለአህጉሯ ለአፍሪካ እንዲሁም በተለያዩ ዓለም መድረኮች ላይ የሚያደርጓቸው አስተዋጽኦ ጎልቶ መታየታቸውን ዓለም እየመሰከረ ያለውና ያ ልዩ መሪ ያደርጋቸዋል። እንደ ግለሰብ ደግሞ በጣም ትሁት ሰው እንደነበሩ በእኔ በግሌ ባጋጠመኝ በስራ ኃላፊነቴ ቀርቤ ባገኘኋቸው ጊዜ የሚያሳዩት ትህትና ደግሞ በሰውነታቸው ጥሩ ትሁት አባት እንደነበሩ አውቃለሁ። ነጋሲ ገብረ ማርያም ከአሜሪካን ሀገር ዛሬ የመጣነ ያው ከውጭ ተመላሾች ጋር የክቡር ጠቅላይ ሚኒስትር መለስ ዜናዊን ሀዘን ለመግለጽ በተሰባሰበው መሰረት ከአገር ተመላሾች ጋር ነው አብሬ የመጣሁት። የመጣሁበትም ትልቁ ምክንያት የክቡር ጠቅላይ ሚኒስትር መለስ ዜናዊን
ዜና እረፍት ከሰማን ጀምሮ እስካሁን ድረስ ያለው ሀዘን ለመግለጽና ለወደፊቱም በሳቸው ስር የተመዘገቡትን ጅማሮች እንደ ዳያስፖራም እንደ ኢትዮጵያዊም ሆነን ተባብረን ከግብ ለማድረስ በግሎ መንፈስ ነው እዚህ ድረስ የመጣሁት። እንደ ኢትዮጵያዊነቴ ከክቡር ጠቅላይ ሚኒስትር መለስ ይሄን እንጠላዋለን የምለው ነገር የለም። እንደ ዳያስፖራ ደግሞ አንድ እግራችሁ ኢትዮጵያ አንድ እግራችሁ ያላችሁበት ሀገር ሆናችሁ እችን ሀገር ለመርዳት ገንዘብ ያለው በገንዘቡ መጥቶ ይስራ፣ ገንዘብ የሌለው ደግሞ እዚህ ያሉትን ወደ ውጭ ሀገር ሄደው ለሀገሪቷ ገቢ ሊጠቅሙ የሚችሉ ነገሮችን ማስተማራቸውና ስላላቸው የሰው መውደድ የሀገር መውደድ ዜጋ ሁሉም ዜጋ በሳቸው አይን እኩል ስለመሆኑ በጣም ማደንቅላቸው ከማድነቅ ማልፊ መግለጫ አቅምም የለኝ ስለሳቸው ለመናገር። ስሜ ማህቡባ ነው ከካሊፎርኒያ ሳን ፍራንሲስኮ። በጣም አዝኛለሁ እንደሁላችን እንደማንኛውም ኢትዮጵያዊ። ለኔ በተለይ መጀመሪያ ጊዜ ከብዙ አመት በኋላ ወደ ኢትዮጵያ የመጣሁት የዛሬ 3 አመት ነው እና ወደ ሰሜንም ሄጃለሁ፣ ደቡብም ሄጃለሁ፣ ምስራቅም ሄጃለሁ እና ለውጡ በጣም ኦብቪየስ በጣም የሚታይ ነበር። ለኔ በግሌ በጣም ገፋፍቶኛል። የሳቸው ራዕይ የሳቸው የጀመሩት ስራ በሳቸው አጀማመር ነው የሁሉ የመንገድ ስራ፣ የትምህርት ቤት ስራ፣ ሌሎችም ስራዎች ያሉትና እንደውም በአሁን ጊዜ ወደ ኢትዮጵያ ጠቅዬ ለመምጣት እያሰብኩ ነው ከፈጣሪ ጋራ እና እሳቸው በጣም ትልቅ መሪ ነበሩ። አንደበተ ርቱዕ በጣም ኢንተሊጀንት እና ከአፍሪካ እኔ እንጃ እንደሳቸው ሰው የሚተካልን ሰው አለ ብዬ አልገምትም። በአሁኑ ጊዜ አፍሪካ ትልቅ ሰው ነው ያጣችው። ኢትዮጵያም ብዙ ያው እንደምናገረው ትልቅ ሰው ነው ያጣችው እና ለኛ ለዳያስፖራ በተለይ ኑ ብለው ሲጣሩ መልእክቱ በጣም ወደ ልቤ ነው የገባው። እኔ ፐርሰናሊ ስፒኪንግ በጣም እና አገሬ በጣም ተለውጣ ለምታኔ ከ20 ምናምን አመት በላይ ነው ቆይቼ የመጣሁትና ምንድነው ማለት የምፈልገው እኛ ያጣነው ትልቅ ሰው ነው፣ ግን ስራቸውን በልባችን ይዘን ወደፊት ብዙ ነገሮች ይጠበቁብናል እና አላማችን ምንድነው የሳቸው የጀመሩትን ስራ ማሳካት ነው እና ሁላችሁ መዋካችሁ መልእክቴ የሳቸውን ጅምር እንድንቀጥል እና መሪያችን አቶ መለስ አልሞቱም፣ ከኛ ጋር ናቸው እና በልባችን የጀመሩትን ስራ ፍቅራችንን ውዴታችን ይዘን ስራችን እንድንቀጥል ነው እና በጣም አዝነናል። በጣም ምን ያዝኛለሁኝ፣ ግን እሳቸውን ማሰብና ማልቀስ ብቻ ሳይሆን የጀመሩትን ስራ በመስራት እሳቸው ማስታወስ ማስከበር እሳቸውን ማስከበርና ኢትዮጵያ ማስከበር አልፎም አፍሪካን እኛኮ ማሰብ ያለብን የአፍሪካ መሪ ነበሩ። እሳቸው ኢትዮጵያ ብቻ አይደሉም፣ አፍሪካ ዋይዝ የወርልድ ኢኮኖሚክ ፎረም ላይ ቆመው አንድ ኢትዮጵያዊ መሪ ሲናገሩ አፍሪካን በሙሉ ነው የወከሉት። አፍሪካን you know what it means አፍሪካን እና ኢትዮጵያውያንን እኛን አስከብረውናል። በተለይ ዳያስፖራን አስከብረዋል እና እንደዚህ እንድንመጣ ትልቅ እንትን አስተዋጽኦ ነው ያደረጉት። ትልቅ ሰው ናቸው። ለዘላለም በልባችን ይኖራሉ። ስራቸውን እንቀጥላለን፣ ልማቱን እንቀጥላለን። ለዘላለም ስማቸው በሆዳችን ይኖራል፣ በልባችን ይኖራል።
ታደሰ እባላለሁ። አሪዞና ዩናይትድ ስቴትስ ነው የምኖረው። ዛሬ በአጋጣሚ መጥቼ ነበርና በዚህ ሀዘን ላይ ለመገኘት ራሴ ፈቅጄ ነው የመጣሁት። ጠቅላይ ሚኒስትር መለስ ዜናዊ አንድ ቆራጥ የውሳኔ ሰው ነው። ሁለት በአማርኛ ተርሙን ቢቸገርም ዳይናሚክ የሆነ አዲስን ነገር የማፍለቅ አእምሮ አለው። ሁለተኛ መለስ የነጻነትና የፍትህ ሰው ነው። መለስን ከመጀመሪያ ታሪኩ ስትነሺ አካዴሚካሊም በጣም አውትስታንድ ተማሪ ነበር። ያንን ሳክሪፋይ አድርጎ ነው ወደ ጫካ የገባው። ጫካ በገባበት ዘመን ሁሉ ደግሞ ለዚህ ህዝብ ነጻነት ነበር ይዋጋ የነበረው። ያንን ነጻነት ደግሞ ወደዚህ ከመጣ በኋላ አላረፈም። ስቲል እኔ መለስን በጣም የሚያደንቀው ነገር ከሀገር ውስጥ የሚልቅ እጅግ እነዚህን G20 በዓለም ላይ ያሉትን እነዚህ ግሪን ኢኮኖሚ በነዛ ላይ ያለው ሀሳብ አፍሪካን ወክሎ እነዛን ቻሌንጅ በማድረጉ በዚህ ዘመን በ21ኛው ክፍለ ዘመን ለአፍሪካ እግዚአብሔር የሰጠው መሪ ነው ብዬ ነው ማምነው ነው መለስ። ዳንኤል አርጋው ባላለው ጀርመን ሀገር ነበር የምኖረው። የጠቅላይ ሚኒስትር መለስ ዜናዊን የቀብር የአስከሬን ቦታ ለመጎብኘት እዚህ ሁላችንም ተጋብዘን ስለነበረ
በዛ ምክንያት እዚህ ተገኝተናል። አሁን እንደሚታወቀው ጠቅላይ ሚኒስትር መለስ ዜናዊ እንግዲህ እኛ በስደት እያለን ስደተኛ የሚለውን ስማችንን ኢንቨስተር ዲያስፖራ ብለው ክብር ያለው ስም የተሰጠን በሳቸው የስልጣን ዘመን ነው እና ይሄ ራሱን የቻለ ትልቅ ነገር ነውና ለኛ ትልቅ ሚኒንግ አለው። እኔ መላኩ በለጠ ድሮ ካሊፎርኒያ ኖር ነበር። አሁን እዚህ ሀገር መጥቼ በሰላም እየኖርኩ ነው። ታላቁ ጠቅላይ ሚኒስትራችንን ጠቅላይ አቶ መለስ ዜናዊን የሀዘን ስነ ስርዓት ለማሰብ ለማክበር ነው የመጣ ነው። አብረን ብዙ ጓደኞች አሉን ከዚህ ከውጭ የመጡ ያን ለማድረግ ነው የመጣ ነው። በጣም ያሳዝን ነገር ነው። ትልቅ መሪያችን ነበሩ። ከውጭ ሀገር ለምንኖረው ሰዎች ተመችቶን ወይም ሳይመችን የመጣ ነው በሙሉ በእሳቸው መተማመን አንድም ነገር ሳይደርስብን እየኖርን ነው። እሳቸው ባይኖሩ ኖሮ የሁሉ ዲያስፖራ የምንለው ወይም ከውጭ ሀገር የሚኖር የነበረው ኢትዮጵያ ሁሉ መጥቶ እንደ ልቡ መኖር አይችልም ነበር እና ትልቅ ባለውለታችን ስለሆኑ ያንን ለማክበር ነው። በጣም ትልቅ መሪ ናቸው። ሁሌ እንደሚታወሱ ነው። በእኛ ብቻ ሳይሆን በዓለም የተደነቁ ናቸው እና ይህ ትልቅ ነገር ስለሆነ ብዬ ነው የመጣሁት።